ሰላም እንዴት ናችሁ? ቻናላችን ቤተሰቦች ሙለር ነኝ። ዛሬም በአዲስ ቪዲዮ ተመልሻለሁ። ያው በዛሬው ቪዲዮአችን ላይ ከሰሞኑን ኢትዮጵያ ውስጥ የተለያዩ የኤክስቼንጅ አፕሊኬሽኖች እየሰራላችሁ አይደለም፣ በተለይ ደግሞ ዌብሳይቶች እየሰራላችሁ አይደለም ማለት ነው። ይህም ከሆነ ጊዜ በኋላ በኢትዮ ቴሌኮም ዋይፋይም ሆነ ዳታ እንዳይከፍቱ ስለተደረጉ ነው ማለት ነው። ምናልባት በዚህ ምክንያት በጣም ብዙዎቻችሁ ኤክስቼንጆችን አክሰስ ማድረግ አልቻላችሁም፣ እንዲሁም ደግሞ ሮፖችን በቻናል ላይ ስለቅላችሁ መስራት አልቻላችሁም፣ ሊንኮችን መክፈት አልቻላችሁም፣ ምንም አይነት ሎድ አያደርግም ማለት ነው። ስለዚህ ዛሬ ሴፍ የሆኑ ሁለት መንገዶችን ምርጥ መንገዶችን አሳያችኋለሁ። በባይናንስ በኩልም ሪኮመንድ የተደረገ መንገድ ስለሆነ ሁላችሁም ከዚህ ቪዲዮ በኋላ የምትፈልጉትን ኤክስቼንጅ ያለምንም ነገር አክሰስ ማድረግ ትችላላችሁ፣ ሴፍ በሆነ ወይ ማለት ነው። እሱን ነው ማሳያችሁ። በነገራችን ላይ ቻናላችን ላይ አዲስ የሆናችሁ ሰዎች እንደዚህ አይነት ጠቃሚ መረጃዎችን ለማግኘት ቻናላችን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ይህን ቪዲዮ አይታችሁ ጠቃሚ ነው ብላችሁ ካሰባችሁ ላይክ ማድረግ እንዳትረሱ ማለት ነው። ወደ መፍትሄው ስንሄድ የመጀመሪያውና ቀላሉ ብዬ ለሁላችሁም አክሰስ ታደርጋላችሁ የማስበው ነገር ምንድን ነው? ምናልባት ስልካችሁ ላይ ሳፋሪኮም ሲም ካለ በሱ በቀላሉ አክሰስ ማድረግ ትችላላችሁ። ምንም ነገር አያስፈልጋችሁ። ጀስት ሳፋሪ ሲም ካላችሁ በቀላሉ እነሱ ላይ ሪስትሪክት ስላልተደረገ አፕሊኬሽኖችንም ሆነ ዌብሳይቶችን አክሰስ ማድረግ ትችላላችሁ። ነገር ግን ሳፋሪኮም መጠቀም ካልፈለጋችሁና ጀስት በኢትዮ ቴሌኮም ብቻ እንዲሰራላችሁ ግን ያለምንም ቪፒኤን ማለትም ቪፒኤን እንደምታውቁት ኤክስቼንጆች ላይ አይቻልም። ምናልባት በቪፒኤን የምትጠቀሙ ካላችሁ ብሎክ ያደርጉባችኋል፣ ምክንያቱም ሎኬሽናችሁን ስለሚቀይርባችሁ ያ ሪስክ አለው። ነገር ግን እንደዚህ አይነት ሪስክ ሳትወስዱ በኢትዮ ቴሌኮም ዳታም ሆነ ዋይፋይ እንዲሰራላችሁ የምትፈልጉ ከሆነ አንድ መፍትሄ አለ። እሱ ምንድነው? ቀጥታ ወደ ብራውዘራችሁ ትገቡና እንደምታወርዱት አፕሊኬሽን አለ። ያንም አፕሊኬሽን ለማውረድ ብራውዘራችሁ ላይ ትገባላችሁ። ከዛም ሙለር አፕ ብላችሁ ምንም ስፔስ ሳሰጡ እንደዚህ ሙለር አፕ ብላችሁ ትጽፉና ከዛም አንድ ስፔስ ሰታችሁ 1.1.1 አድርጋችሁ 4 ጊዜ እንደዚህ ትጽፋላችሁ። በደንብ ተመልከቱ። ስክሪን ላይ ማስቀምጥላችኋለሁ። ሙለር አፕ ከዛ 1.1.1.1 ማለት ነው። እንደዚህ ያደርጋችሁ በትክክል መጻፋችሁን ካረጋገጣችሁ በኋላ ይሄኛውን ዌብሳይት አንዴ ሰርች እናደርጋለን ማለት ነው። የዛኔ አንደኛ ላይ የኔ ዌብሳይት ይመጣላችኋል ማለት ነው። እንደምትመለከቱት mulerApp.com የሚል የራሴ ዌብሳይት ይመጣላችኋል። ዲኤንኤስ ነው። አፑን ለማውረድ ቀጥታ አንደኛ ላይ የሚመጣላችሁን ዌብሳይት ትከፍቱታላችሁ። ምናልባት ሌላ እንዳይሆን ይሄኛው መሆኑን በደንብ አረጋግጡ ማለት ነው። ከዛ ወደ ውስጥ ትገባላችሁ። ዌብሳይቱ ላይ በዚህ መልኩ ያስገባችኋል ማለት ነው። ከዛም እናንተ ምን ታደርጋላችሁ? ትንሽ ከፍ ታደርጉና ምናልባት ከፈለጋችሁ ስለ አፕሊኬሽኑ መረጃ እዚህ ላይ ማግኘት ትችላላችሁ። ነገር ግን ቀጥታ አፕሊኬሽኑን ብቻ ማውረድ ከፈለጋችሁ ትንሽ ዝቅ ስታደርጉ እንደዚህ በጥቁር ዳውንሎድ የሚል በተን ታገኛላችሁ ማለት ነው። ስለዚህ አፕሊኬሽኑን ለማውረድ ዳውንሎድ የምትለውን አንዴ ትጫናላችሁ። የዛኔ ወደ ፕሌይ ስቶር ላይ ወስዳችኋል። ይሄኛውን አፕሊኬሽን አንዴ ታወርዱታላችሁ ማለት ነው። ካወረዳችሁ በኋላ ትከፍቱታላችሁ። ምናልባት ግን እንዴት እንደሚሰራ ከማሳየት በፊት በዳታ ምንም እንደማይሰራ ዌብሳይቱ ላሳያችሁ። የባይናንስ ዌብሳይት ነው። አሁን ለምሳሌ ይሄኛው የባይናንስን ሊንክ ልጫ ነው ከፍተዋለሁ። እንደምትመለከቱት ሎድ አያደርግልኝም። በተለይ ዌብሳይት ሲሆን ጭራሽ ነው የማይሰራው። አፕሊኬሽኑ አንዳንዴ ሊሰራ ይችላል፣ ግን ዌብሳይቱ ጭራሽ አይከፍትም ማለት ነው። ስለዚህ አይታችሁ አይሰራም። ወደ አፕሊኬሽኑ ትመጣላችሁ። ከዛም በኋላ እቺን 3 ሰረዝ ትጫናላችሁ ማለት ነው። ከተጫናችሁ በኋላ ምናልባት የእናንተ እዚህ ላይ ነው የሚሆነው። ምን ታደርጋላችሁ? እዚኛው ላይ ትነኩታላችሁ። ዋርፕ የሚለው ራይት መሆን አለበት። ይሄ ላይ ካልሆነ አይሰራም። እችኛዋን አንዴ ትነካላችሁ ማለት ነው። ከዛም ባክትልና እችኛዋን አንዴ ኮኔክት ታደርጋላችሁ ማለት ነው። ኦን ስታደርጉ ኮኔክት እንድታደርጉ እናንተ ለመጀመሪያ ጊዜ ከሆነ ፍቃድ ይጠይቃችኋል። እኔ ግን ኦልሬዲ ፍቃድ ስለሰጠው ቀጥታ ኮኔክት ነው የሚያደርግልኝ ማለት ነው። ኮኔክት አድርጎ እስኪጨርስ ትንሽ ጠብቃለሁ። እንደምትመለከቱት ኮኔክትድ ብሎኛል ማለት ነው። ይሄኛው አፕሊኬሽን ሴፍ የሆነው ለምንድን ነው? ሌሎች ቪፒኤኖች የእናንተን ሎኬሽን እና አይፒ ይቀይራሉ። ያ ደግሞ ለኤክስቼንጁ መጥፎ ነው፣ እናንተንም ሪስክ ውስጥ ይከታችኋል። ነገር ግን ይሄኛው አፕሊኬሽን ግን ጀስት ዲኤንኤስ ብቻ ነው። ጀስት እነሱ ጋር የሚሄደውን ሪኳስት ብቻ በመቀየር ዲኤንኤስን ብቻ በመቀየር አይፒ አይቀየርም፣ ሎኬሽንም አይቀየርም። ነገር ግን አፕሊኬሽኑ በቀላሉ እንዲሰራ ያስችላችኋል ማለት ነው። ስለዚህ ኮኔክት አድርገናል። እስቲ እንሞክር። አሁን ድጋሚ ዌብሳይቱን ጋር እንሄድና ልንካው። የዛኔ ያለምንም ችግር እንደምትመለከቱት ወዲያው ሎድ ማድረግ ይጀምራል ማለት ነው። ያስቸገረ አፕሊኬሽንም ካለ ያለምንም ማስቸገር ይሰራላችኋል። ባይትቢትም ባይናንስም ኤቭሪቲንግ ያለምንም ችግር ይሰራላችኋል ማለት ነው። አፕሊኬሽኑ በዛ መልኩ ሄዳችሁ ከኔ ዌብሳይት ማውረድ ትችላላችሁ። ምናልባት ግን ተጨማሪ ማብራሪያ የምትፈልጉ ከሆነ እንዳልኳችሁ እዛ የኔ ዌብሳይት ላይ ገብታችሁ ማንበብ ትችላላችሁ። እንደምትመለከቱት ኤክስቼንጆቹ በስርዓት ይሰራሉ። ምናልባት እየሰራ ላልሆነ ጓደኞቻችሁ ካለ ወይም ደግሞ እያስቸገረው ላለ ሰው ካለ ይህን ቪዲዮ ላኩላቸው። ሴፈስት የሚባለው ነው ራሳቸው ባይናንስ የራሳቸው ቴሌግራም ሳፖርት ግሩፕ ላይ
ይሄኛው አፕሊኬሽን ሴፍ እንደሆነ ሲናገሩ ነበር። እሱንም ሄዳችሁ ቼክ ማድረግ ትችላላችሁ። ከስክሪን ላይ ማየት ትችላላችሁ። ሴፍ የሆነ አፕሊኬሽን ነው። ሁላችሁም ተጠቀሙት። ከፈለጋችሁ ሊንኩን ከስራ አስቀምጥላችኋለሁ። ይመቻችሁ። አመሰግናለሁ። ቻው ቻው።